በዓለም ላይ የምናውቃቸው መሪዎች እውነት ከሰው ተፈጥሮ የተለዩ ፍጥረታት ናቸው? ይህን ያልኩት ያለ ምክንያት አይደለም። በተለያየ ጊዜ ይህንን ዜና ሰምታችሁታል። የተለያዩ የዓለም መሪዎች ከስውሩ ዓለም ጋር ወይም ከምስጢራዊው ማህበራት ጋር ግንኙነት አላቸው የሚለው ዜና ለእናንተ አዲስ አይደለም። ነገር ግን በሰው ፊት የተፈጠረው ምንድን ነው? የአይናቸውና የሰውነታቸው ቅርጽስ እንዴት በአደባባይ ሊለወጥ ቻለ? እስከ መጨረሻው አብራችሁን ቆይታችሁ ይህንን ትንታኔ እንድታደምጡና የራሳችሁን ሀሳብ እንድትሰጡኝ እፈልጋለሁ። አሁን ወደ ዝግጅት ያለፍኩኝ። ወደ ዋናው ጉዳያችን ከመምጣታችን በፊት ስለ ሬፕቲሊያን ትንሽ እንበል። ሬፕቲሊያን ማለት ከሰው ልጅ ውጪ የሆነ በሰው መልክ ተሸፍኖ ዓለምን የሚቆጣጠር ፍጡር እንደሆነ ይታመናል። ቅርጻቸው መለወጥ የሚችሉ ተሳቢ ፍጡራን ናቸው። ይልቁንም የዓለምን የፖለቲካ፣ የኢኮኖሚና የሃይማኖት ስልጣን የሚቆጣጠሩ ታላላቅ ተጽዕኖ ፈጣሪዎች ውስጥ ተሸሽገዋል ይባላል። በተለያዩ መረጃዎች ላይ እንደሚገለጸው ዓላማቸው የሰው ልጅን መቆጣጠርና የዓለምን ሀብት መበዝበዝ እንደሆነ፣ ይህንን ስርዓት ለማስቀጠልም ከጥንታዊ የምስጢራዊ ማህበራት ጋር ጥብቅ ግንኙነት እንዳላቸውም ይነገራል። Underground Mayan lizard people, reptilians, come to Earth to infiltrate the human race. Reptilians, or reptoids, are said to be races of intelligent creatures which come from extraterrestrial worlds or parallel dimensions. They live primarily underground or in caves and tunnels, that sort of thing. A common appearance described in the encounter literature is of a being 6 to 7 feet tall that walks upright like a human being, but probably has a reptilian head, reptilian eyes, and scaly skin like a lizard skin. ከዚህ በመቀጠል በቅድሚያ የእንግሊዝ ንግስት ወደ ነበረችው ኤልሳቤጥ እንምጣ። ከ70 ዓመታት በላይም በእንግሊዝ ዙፋን ላይ ነክሳ የኖረች ንግስት ነበረች። ይህ ቤተሰብ እንግዲህ ከስውሩ ማህበር ጋር ወይም ከምስጢራዊው ዓለም ጋር ያለውን ግንኙነት ሁላችሁም የምታውቁት ጉዳይ ነው። ይህ በተለያዩ ማስረጃዎች ጭምር በስፋት ሲወራና ሲነገር የኖረ ነው። የንግስት ኤልሳቤጥ ስም ሲነሳ የልዕልት ዲያናም ስም አብሮ ይነሳል። ለዚህ ትልቅ ምስክሯ ልዕልት ዲያና ናት በዋነኝነት ደረጃ። ምክንያቱም አብራቸው በኖረች ጊዜ እዛ ውስጥ ያለውን ነገር ሁሉ ከነሱ ከወጣች በኋላ ለጋዜጠኞች ብዙ ምስጢሮችን አሳውቃለች። ከዚህ በፊት በሰራሁት ቪዲዮ ላይ ይህንን ለመግለጽ ሞክሬያለሁ። Do you think you'll ever be queen? No, I don't. No. Sweet, kind. The princess has been the best thing to happen to the monarchy in centuries. Well, there were 3 of us in this marriage, so it was a bit crowded. ሲቀጥል ንግስቲቱ ሞተች ከተባለ በኋላ በቀብሯ ስነ ስርዓት ላይ ታየ የተባለው ፍየልን እንደዚሁም በፍሪጆቿ የሰው አስክሬን ተገኝቷል የተባለ ወሬ በሰፊው ሲናፈስ ነበረ። ዛሬ ለማየት የምንሞክረው ሬፕቲሊያን ስለሚባለውና የሰው ዘር ያልሆኑ ፍጡራን በሰው ውስጥ ተሸሽገው ይኖራሉ በሚባለው ደረጃ ይህች ንግስት ምንድነው የታየባት የሚለውን ነው። በአንድ ወቅት በእንግሊዝ ሀገር በተደረገ የእግር ኳስ ግጥሚያ ላይ ንግስቲቱ ታድማ ነበረ። እናም ጨዋታው እየተካሄደ ባለበት ጊዜ ውስጥ ምን ተፈጠረ? በዚያን ጊዜ ምንድነው የተፈጠረው? የንግስት ኤልሳቤጥ አይን በድንገት ይቀየራል። ማለትም ከለሩ ለውጦ ወደ ጥቁርነት አይነት ነገር ነው የተቀየረው። አንዳንድ ግለሰቦች ይህ ቪዲዮ የእውነት አይደለም የሚሉ አሉ። ብዙሃኑ ደግሞ ይህንን ቪዲዮ አምነው ተቀብለዋል።
ምክንያቱም ለምንድነው ያመኑበት ምክንያት ይህ ቤተሰብ ከዚህ በፊት ከሚወራበትና በትክክል የሰው ዘሮችም ላይሆን ይችላሉ ማለትም እነዚህ ሬፕቲሊያንስ ከሚባሉትና የእንሽላሊት ዘር ከሚመስሉት ፍጡራን ጋር የተዳቀሉ ናቸው ወይም ይህ ፍጡር በእነሱ ስር ተሸሽጎ ስራውን እየሰራ ነው የሚል ዜና በሰፊው ስለሚሰራጭ በየኢንተርኔቱና በየማስ ሚዲያው ላይ ስለዚህም የዛን ቀን የተፈጠረው እውነት ነው በሚል በርካታ ማህበረሰቦች ሊያምኑ ችለዋል። በ2012 ዓ.ም በለንደን በተገነባው የኦሎምፒክ ስታዲየም ላይ የሌላውን ዓለም ወይም ስውሩን ማህበር የሚገልጹ የተለያዩ ምልክቶች ስታዲየሙ ላይ ታይተዋል። ስለዚህም የንግስቲቱ አይኗ መቀየር ወይም ደግሞ አይኗ ሲቀየር በካሜራ ውስጥ የገባው ለመጀመሪያም ጊዜ ለመጨረሻም የታየ አይደለም፣ በሌላም ታዋቂ ግለሰቦች ላይ ተደግሟል። እነማን ናቸው እነዚህ ታዋቂ ግለሰቦች? ከዚህ ቀጥዬ የምነግራችሁ ይሆናል። ነገር ግን የንግስቲቱን ነገር እናንተ በዚህ ላይ ምን ሀሳብ አስተያየት አላችሁ? ሌላው ከቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ጋር የተገናኘ መረጃ ነው። እንግዲህ የቀድሞ ፕሬዝዳንት ባራክን በዚህ እምነት ላይ ስማቸው በስፋት ሲነሳ ሰምታችኋል። አዲስ ነገር አይደለም። በ2013 በተደረገው ዓለም አቀፍ ስብሰባ ላይ ምን ተፈጠረ? በዚህ ቪዲዮ ላይ እንደታየው ከባራክ ኦባማ ዙሪያ ያሉ የደህንነት ሰዎች መካከል አንዱ ድንገት በካሜራ አንግልና ብርሃን ላይ ሲገባ በጣም የማይታመንና ከሰው ተፈጥሮ ውጪ ሆኖ ሲቀያየር ነበረ የታየው። ወደ ምን አይነት ፍጡር ተቀየረ ብላችሁ መጠየቃችሁ አይቀርም። ወደ ሬፕቲሊያኖች ወይም እስካሁን ስናወራባቸው ወደ ነበሩትና የእንሽላሊት ዝርያ ወደሚመስሉት ተሳቢ እንስሳቶች ወደሚመስል ቅርጽ ነበረ የተቀየረው። የዚህን የደህንነት ጥበቃ ለውጥ እንዴት ታዩታላችሁ ውድ ቤተሰቦች? በአጋጣሚ የተከሰተ ወይም በቅንብር የመጣ ነው ወይስ ደግሞ መጋረጃው ሲገለጥ የታየው እውነተኛ ጉድ ነው? መልሱን ለእናንተ ትቼዋለሁ። እንዳልኳችሁ የኔን ሀሳብ መጨረሻ ላይ ጠብቁኝ። አሁን ደግሞ እጅግ አሳማኝ ነው ወደሚባል የመለወጥ ደረጃ እንሻገር። ማናት ይህች ታዋቂ ሴት? ሌላዋ ታዋቂዋ አሜሪካዊት አቀንቃኝ ማይሊ ሳይረስ ናት። ማይሊ ሳይረስን አብዛኞቻችሁ ታቋታላችሁ ብዬ አስባለሁ። ማይሊ ላይ የተከሰተው ምንድን ነው? በጣም የሚያስገርመው በአንድ ወቅት በቴሌቪዥን ቀጥታ ስርጭት ላይ ቃለ መጠይቅ ላይ እያለች የተቀረጸ ቪዲዮ ነው። ድምፃዊቷ እየተናገረች ባለችበት ቅጽበት የአይኗ ብሌን ሙሉ ለሙሉ ተቀይሮ ልክ እንደ እባብ ወይም ሬፕቲሊያንስ ተሳቢ እንስሳት ሲሆን ይታያል። ላፍታ ተቀይራ ከቆየች በኋላ በድንገት እንደገና ወደ መደበኛው የሰው አይን ትመለሳለች። ይህንን ቪዲዮ የተመለከቱ በሚሊዮን የሚቆጠሩ ሰዎች ድምፃዊቷ በቁጥጥር ስር ውላለች ወይም ደግሞ ከሌላ ፍጡር ጋር ተዋህዳለች ብለው ለመናገር ተገደዋል። እስካሁን ካየናቸው ቪዲዮዎች የሷን ለየት የሚያደርገው ምናልባትም እነዛ ቪዲዮዎች ተለያየ መንገድ ተቀይረው ነው ለተመልካች የደረሱት ሊባል ይችል ይሆናል በተወሰኑ ሰዎች ዘንድ። ነገር ግን የማይሊ በቀጥታ ስርጭት ላይ እያለች ነው። ስለዚህ የመስተካከል እድልም አይኖረውም። ይህም ከ90% በላይ የሁኔታ እንዳለ የሚያረጋግጥልን ይመስለኛል። ውድ ቤተሰቦች እናንተስ በማይሊ የቀጥታ ስርጭት ቪዲዮ ላይ የተከሰተውን እንዴት ታዩታላችሁ? በተመሳሳይ መልኩ እንደ ኬቲ ፔሪ፣ ኒኪ ሚናጅ እና ሌሎችም ድምፃውያን በመድረክ ላይ ሲዘፍኑ ወይም ሲናገሩ አካላቸው ሲዛባና አይናቸው ሲቀየር የሚያሳዩ በርካታ ቪዲዮዎች እንዳሉ ይነገራል። ሌላው በንግስት ኤልሳቤጥ ላይ የሚወራው ነው። ልክ እንደነ ማይክል ጃክሰን ሁሉ ንግስት ኤልሳቤጥም አልሞተችም የሚል ወሬዎች በሰፊው ሲናፈስ ሰምታችኋል። በእርግጠኝነት እንኳን እሷ ልዕልት ዲያናም ይባላል። ግን እኔ የልዕልት ዲያናን እርግጠኛ ሆኜ መናገር የማልችልባቸው ምክንያቶች አሉ። ምክንያቱም ከዚህ ስውር ማህበር ጋር ወይም ደግሞ ከሚስጥራዊው ዓለም ጋር በብዛት ስሟ የሚነሳ ሴት እናት ብዬ አላስብም። ምክንያቱም ንጉሳዊ ቤተሰቡንም በማጋለጥ ስለምትታወቅ በተለይም ከነሱ ከወጣች በኋላ የሞተችውን በራሳቸው እጅ ነው የሚሉ
በርካታ መረጃዎች ስላደመጥን ከዚህ በፊት በሰራሁላችሁ ቪዲዮ ላይም እንግዲህ ማይክል ጃክሰን እና የመሳሰሉት ታዋቂ ሰዎች አልሞቱም የሚሉ መረጃዎች በሰፊው ቢናፈሱም ከጊዜ በኋላ ጄፍሪ አፕስቲንን ተከትሎ በወጡት የራሱ ኢሜሎች ላይ ግን ማስረጃ ቀርቧል። ማይክል ጃክሰን እንዳለ ራሱ ጄፍሪ ተለዋወጠው ኢሜል ላይ በባለፈው ቪዲዮ ላይ በሰፊው ነግሬያችኋለሁ። ያላያችሁት ካላችሁ ደግሞ ሊንኩን በኮሜንት ላይ አደርግላችኋለሁ ማየት ትችላላችሁ። ሲቀጥል ቨርጂኒያ የተባለችው ምስክር ቀርባ ማይክል ጃክሰንን የጄፍሪ ፓላስ ቤት ተገናኝተናል በውን አይቼዋለሁ ብላ በቃለ መሐላ ፍርድ ቤት ፊት ቆማ ስለመሰከረች የማይክል ጃክሰን ጉዳይ በብዙ ፐርሰንት አለ ወደሚለው መደምደሚያ ላይ ደርሰናል። ንግስቲቱም ከሱ የተለየ አይደለም። በእርግጥ እንደ ማይክል ጃክሰን በጄፍሪ ኢሜሎች ወይም ምስክር ባይቀርብባትም በብዙ ምክንያቶች ግን የእጅ ሴት አልሞተችም የሚሉ ወገኖች በርካታ ናቸው። ለዚህም የተለያዩ ምክንያቶች ይሰጣሉ። የሬሳ ሳጥኗ ተዘግቶ ነበረ፣ አስክሬኗ ለህዝብ ይፋ የሆነ ነገር የለም። ብቻ ብዙ አሳማኝ የሚመስሉ ምክንያቶችና መላምቶች ይሰነዘራሉ በዚህ ጉዳይ ላይ። ወደ ዛሬው ቪዲዮአችን ስንመጣ እውነት እነዚህ ታዋቂ ሰዎችና እስካሁን በቪዲዮ ወደ ሌላ ፍጥረታት ሰው ፊት ባሉበት ሲቀያየሩ ካሜራ ውስጥ ገብተዋል ወይም የቪዲዮ ማስረጃ ተይዞባቸዋል ወደሚባሉት ሰዎች እንሂድ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ቪዲዮን ከጨረሳችሁት በኋላ አስፍሩልኝ። እንደኔ ሀሳብ ከሆነ ማንኛውም እንግዲህ ራሳችንን በራሳችን ሀገር ራሱ በየሃይማኖት ቦታው ሊሆን ይችላል፣ በየጸበሉ ቦታ እርኩስ መንፈስ ተጸናወታቸው ወይም እርኩስ መንፈስ ተጠጋቸው ተብለው የተለያዩ የማህበረሰባችን ክፍሎች በተለያየ የሃይማኖት ቦታ ላይ ፈውስ ፍለጋ በአይናችን የምናየው ነው። ይሄ ሲወራ የምንሰማ ወይ በመረጃ በቪዲዮ ተቀርጾ ይመጣልን ሳይሆን ራሳችንም ሄደን ማረጋገጥና በአይናችን ማየት የምንችለው ጉዳይ ነው። ያ ግለሰብ ሰውነቱ ሲለዋወጥ፣ ድምፁ ወደ አውሬነት ሲለወጥና የማይሆን ድምጽ ሲያወጣ፣ ፊቱ ሲጣመም ወይም የተለያየ አይነት የርኩስ መንፈስ ምልክቶች በላዩ ላይ ታያላችሁ እና እነዚህ ሰዎች እንደሚባለው በሌላ አካል ቁጥጥር ስር ካሉ ወይም ደግሞ እንደሚባለው እነዚህ ሬፕቲሊያንስ እያሉ የሚጠሯቸው ተሳቢ ፍጥረታትና የእንሽላሊት ዘር ናቸው የሚባሉት ዘግናኝ ፍጥረታትና የተለየ ተልእኮ አላቸው በሚል በሰፊው ጥናት የተካሄደባቸው የተለያየ ዶክሜንተሪ የተሰራባቸው ሰርች አድርጋችሁ ማየት ትችላላችሁ። በዩቲዩብ ላይ ምናልባት ልታገኙ ትችላላችሁ በርካታ ቪዲዮዎችን። እንደዚህ አይነቱ ፍጥረታት እነዚህን ሰዎች መጠቀሚያ የማያረጉበት ወይም የማይቆጣጠሩበት ምክንያት ምንድን ነው? ምንም ምክንያት አይታየኝም። ምክንያቱም እነዚህ ተጽዕኖ ፈጣሪ ሰዎች ከሚወራባቸው ነገር አንጻር ይህንን ለምን በቪዲዮ ኤዲቲንግ ወይም በፎቶሾፕ በተለያየ ነገር አቀናብረው እነሱ ላይ ማውጣት አስፈለገ? ሊሆን ይችላል እኮ ፖሲብል የሆነ ነገር ነው። እኛም በጋህዱ ዓለም ከምናያቸው እንደዚህ አይነት ሴራዎች ሊሆን ይችላል የክፉ መንፈስ ተጽዕኖ በግልጽ እያየነው ካለነው አንጻር ዋይኖት ለምን ሊሆን አይችልም? ይሄ ኤዲቲንግ ነው ይሄ ቪዲዮዎች ምናምን የሚባለውን ነገር በትንሽ ፐርሰንት ላምንበት እችላለሁ። በብዛት ግን ለምን አይሆንም ወደሚለው እንድምታ ነው የምገባው። እናንተስ ግን ባያችሁት ቪዲዮ ላይና ስለ እነዚህ ፍጡራን ከዚህ በፊትም ሰምታችሁ ሊሆን ይችላል። ሰምታችሁ የማታውቁም ካላችሁ አሁን ባጭሩ በነገርኳችሁ ተነስታችሁ ምን ትላላችሁ? ውድ ቤተሰቦች በእኔ በኩል በዚሁ አበቃ። ቪዲዮ ላይክ ማድረግና ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በአዲስ ፕሮግራም እስክንገናኝ ባይ ባይ።